ጃፓን ውስጥ በፍጹም ማድረግ የማይቻሉ 7 ነገሮች። አንደኛ፣ ቲፕ መስጠት ጃፓን ውስጥ የተከለከለ ነው። የአገልግሎት ክፍያ ከጠቅላላ ክፍያ ጋር ስለሚካተት አያስፈልገንም ይላሉ። ቲፕ ሊሰጣቸው የሞከረ ሰው ካዩ ስነ ስርዓት እንደሌለው አድርገው ነው የሚቆጥሩት። ሁለተኛ፣ ትራንስፖርት ውስጥ ማለትም ባቡርና ባስ ውስጥ ስልክ አያወሩም። ስልካቸውም ሳይለንት ነው የሚያደርጉት። ሶስተኛ፣ መንገድ ላይ የሄዱ ምግብ አይመገቡም። መንገድ ላይ የሚበላ ሰው ካዩ ስነ ስርዓት እንደሌለው አድርገው ነው የሚያስቡት። ከዛ ይልቅ ምግብ ቤት ገብተው በዝምታ መብላትን ምርጫቸው ያደርጋሉ። አራተኛ፣ ቆሻሻ መንገድ ላይ አይጥሉም። መንገዳቸው እጅግ ጽዱ ነው። ካስፈለገም ቆሻሻውን ይዘውት ይዞራሉ እንጂ በፍጹም አይጥሉትም። አምስተኛ፣ ፍቅረኛሞች ፍቅራቸውን በአደባባይ አይገላለጹም። መንገድ ላይ መተቃቀፍም ሆነ መሳሳም የተከለከለ ነው። ስድስተኛ፣ በቤተ መቅደሶች ማለትም በአምልኮ ቦታቸው፣ በቤታቸው፣ በመመገቢያ ሬስቶራንቶች ጫማቸውን ከቤት ውጪ ነው የሚያስቀምጡት። ሰባተኛ፣ ሊፍት ውስጥ ሲገቡ ምንም አይነት ቃል አይነጋገሩም። ከጓደኞቻቸውም ጋር ቢሆን ዝምታ እጅጉን ያስደስታቸዋል። እናንተስ ምን ታስባላችሁ? ህጋቸው ተገቢ ነው ወይስ የተጋነነ ይመስላችኋል? መልሳችሁን ኮሜንት ላይ አስቀምጡልኝ።